ሲስቱ ስንት ነው ይቃ? ጊዜያዊ ነው አዳር? አዳር ነው እንጂ ጊዜያዊ ምን ያደርጋል? 1000 ብር። 1000 ብር? ምን ነው ጤፍ ነኝ ያልሽ? በቀንሽ እባክሽ። ይቅርታ ከ1000 ብር አይቀንስም። እንዲህ ኮስቲ የሆነ ዕቃ ምሽጭ ነው መስሎ። ለማንኛውም የሆነ ነገርሽ ደስ ስላለኝ እገዛሻለሁ። ለካ ለአንድ ቀን እገዛሻለሁ። ከራይሻለሁ። እኔ እቀድማለሁ። ብር ላወጣ ይጪ። ምንድነው የምታወራው? ከኔ ጋር በ1000 ብር ተስማምታለች። ቆይ አንቺ ማን ነው የሚቀድመው? እሱ ይቀድማል። ብር ይዤ ልምጣ ብሎ ሄዶ ነው። እና እንደዛ ከሆነ ምን አባሽ ታደርቂሽ ማለት ነበር። ሂድ በቃ። ምን ሆነ እሱ ጋር የተቀመጥከው? ወደዚህ አትጠጋም እንዴ? ምንድነው? ምኑ? ና እንጂ በደንብ እዚህ ጋር ተቀመጥ። አይ እዚሁ ተመችቶኛል። እና እንዴት ነው የሚሆነው? ምኑ? ቆይ 2000 ብር የከፈልከኝ ለምንድን ነው? አብረን ለማደር ነው? አይ ስትል እና ለምንድን ነው? አይ ዛሬ እንድታርፊ ስለፈለኩ ነው የከፈልኩሽ። ማለት ፍቅር በጣም ነው ማፈቅርሽ። ምንድን ነው የምትቀባጥረው? በላውን ቀልዱን ተውና ና የመጣንበትን ጨርስ። እየቀለድኩ አይደለም፣ የምሬን ነው። ፍቅር በጣም ነው ማፈቅርሽ። ዛሬ ደፍሬ በአካል አገኘሁሽ እንጂ በድብቅ ለአመታት እከታተልሽ ነበር። አውቃለሁ፣ እህትሽ ያለችበትን ሁኔታም በደንብ አውቃለሁ። አንቺም ደግሞ ይህንን ስራ ምሰሪው ለእህትሽ እንደሆነም በደንብ አውቃለሁ። ቆይ አንተ ማነህ? የት ነው የምታውቀኝ? አቤል እባላለሁ። የ3ኛ ዓመት የአዲስ አበባ ዩኒቨርሲቲ ተማሪ ነኝ።